የማዘርን የቡና መፍጫ ሄሊኮፕተር እንሰራለን ብለን የቡና መፍጫ ኦሬዲ ነው ፕሮጀክቱን አሳይቼ መልሼ ገጥመዋለሁ አይነት ነበር የመጀመሪያ የታሰበው እና የቡና መፍጫ ፈትቼ ኦሬዲ ትምህርት ቤት ተስቼው እንትን እያልኩት የተቀመጠ ዕቃ ነበርና የሆነ ነገር ልትዘናጋ የምትችለው የሆነ ጊዜ ጠብቆ ሊያልፍ የሚችል ነገር ነው። ይሄ ዘርፍ ግን ኤአይ ግን የሚያልፍ አይደለም። ወደፊት በደንብ አድቫንስ ሆኖ የግዴታ መጠቀም የሚኖርብን ጊዜ ይመጣል። የግዴታ መጠቀም ኖርብን ሳይሆን መጠቀም ያለብን አሁን ገና በእንጭጭ እንዳለ ብንላመደው ነገ አዲስ አይሆንብን ያስባሉ። እሱ ላይ ማህበረሰቡም ተማሪዎችም በደንብ ካሁኑ ላይ እሱ ላይ ፎከስ አድርገው ቢያስቡበት ባይ ነኝ። ምቹ ሁኔታዎችን የምንፈጥረው እኛ ነን። እየሞከርን ኢቭን እየሞከርክ ስትታይና ያንተ የሰራቸው እየታዩ ነው ያ ምቹ ሁኔታ የሚመጣው። ምቹ ሁኔታ ቁጭ ተብሎ አይጠበቅም። ወደፊት ህልሜ አሁን ባለንበት እየሰራንበት ባለው በተለይ ሮቦቲክስ እና አይኦቲ ዘርፍ ላይ ገናም ስለሆነ ገና አልተሰራበትም ኢትዮጵያ ላይ እኛ እየጀመርን ይመስለኛል። እሱ ላይ በደንብ ስራ ሰርተን አድቫንስ ነገር ስራ ሰርተን ኢትዮጵያን ጠቅመን እኛም የምንጠቀምበት ነገር እንፈጥራለን የሚል ህልም አለኝ። ብዙ ጊዜ ስለ ቴክኖሎጂ ፈጠራ ስናስብ አብዛኞቻችን ወደ አእምሮአችን የሚመጣው ሲሊከን ቫሊ ግዙፍ የቴክኖሎጂ ኩባንያዎችና ዘመናዊ ላቦራቶሪዎች ናቸው። ነገር ግን ሲሊከን ቫሊንና ግዙፍ የቴክኖሎጂ ኩባንያዎችን እንኳን ሳያውቁ ዓለምን የቀየሩ ቴክኖሎጂዎችን የፈጠሩ ብዙ የፈጠራ ሰዎች አሉ። ጤና ይስጥልኝ የኔክስት ስኪልስ ኢትዮጵያ ቤተሰቦች፣ የዛሬ ጥንቅራችን ከክፍለ ሀገር ተነስቶ በመንግስት ትምህርት ቤቶች ተምሮ በቴክኒክና ሙያ ተቋማት አልፎ በቴክኖሎጂና በስራ ፈጠራ ላይ ደምቆ ስለወጣ አንድ ወጣት ላይ ያተኩራል። ወጣቱ የኤአይ ሁለተኛ ዓመት ተማሪ ነው። በብሪክስ አገራት የቴክኖሎጂ ውድድር የብር ሜዳሊያ ተሸልሟል። በሀገር ውስጥ በርካታ የፈጠራ መድረኮች ላይ ደምቆ ታይቷል። የተለያዩ ተግባራትን የሚያከናውን ሮቦትን መስራት ችሏል። አፍሮፒያንቲክ የተሰኘ ስታርታፕ ካምፓኒ ማቋቋም ችሏል። ከሁሉ በላይ ደግሞ ምቹ ሁኔታዎችን ከመጠበቅ ይልቅ ምቹ ሁኔታዎችን በራሱ ለመፍጠር የሚተጋ ወጣት ነው። ቶማስ ብርቅነህ የተወለድኩት በሰሜን ሸዋ ሰላ ድንጋይ ከተማ በምትባል ሞጃና ወደራ ነው። አንደኛ ደረጃና ሁለተኛ ደረጃ ትምህርቴን ደግሞ ወደ ሰሜን ወሎ በመሄድ ላሊበላ ነው የተማርኩት። ከትምህርት ጎን ለጎን የተለያዩ የፈጠራ ስራዎችን ከታች ክላስ ላይ ሞክር ነበረ። ስቲም ሴንተር ጆይን በማድረግም የተለያዩ ስራዎችን እዛ እንሰራ ነበር። ታች ክላስ 9 ከዛ ወደ ላይ ያሉትን ማለት ነው። ቶማስ ውልደቱም ሆነ እድገቱ ከቴክኖሎጂ ማዕከላት የራቀ ቢሆንም እንደ አብዛኛው የኢትዮጵያ ህጻናት ሁሉ ነገሮች ሁሉ አልጋ በአልጋ ባይሆኑለትም በውስጡ ግን እንደ ፍም የሚንቀለቀል ኃይል ነበረው። ያም ከፍተኛ የማወቅ ጉጉት። ሌሎች ልጆች አሻንጉሊትና መኪናን ዝም ብለው ሲጫወቱበት፣ ቶማስ ግን እንዴት እንደሚሰራ ለማወቅ ይመረምራል። እንደዚህ አይነት የፈጠራ እንትኖችን እንሰራ ነበርና በጣም ልዩ ፍላጎት ነበረኝ። በተለይ የኮምፒውተር እንትኖችን በጣም መነካካት ምናምን እሱ ላይ በደንብ ጊዜን አሳልፍ ነበር እዛ ላይ። ያ ደግሞ ወደ ፈጠራ ስራዎች እንድሰራ ገፋፍቶኛል። እናም የትምህርት ቤት ላይ ያሉ እነዚህ አይነት አቅርቦቶች ስቲም ላይ ያሉ እገዛዎች ወደ ፈጠራ ስራ በደንብ ሞር እንድገባበት አስችሎኛል ማለት ነው። ያ የማወቅ ጉጉት ቀስ በቀስ ልማድ ሆነ። ልማዱ ደግሞ ክህሎትን አሳደገለት። በመጨረሻም ያ ክህሎት የህይወትና የሙያ መስመሩ ሆነ። ይህ ታሪክ ፈጠራ በትውልድ ቦታ ወይም በገንዘብ አቅም እንደማይወሰን ሕያው ማረጋገጫ ነው። ቶማስ
የፈጠራ ስራ ከህይወቱ ጋር በቀጥታ እንዲቆራኝ ያደረገው አንድ አጋጣሚ እንደነበር ይናገራል። በአንድ ወቅት በሪሞት የምትሰራ አነስተኛ መኪና ሰርቶ በሚማርበት ትምህርት ቤት የወላጆች ቀን ላይ አቀረበ። የሰዎቹ ምላሽም ከጠበቀው በላይ አስገራሚ ነበር። ሰዎች የሰራትን መኪና ቆመው በግርምት ሲመለከቱ ሲያይ በውስጡ ትልቅ ደስታ ተሰማው። አንዳንዶች በገንዘብ ጭምር ሸለሙት። ቶማስ ያኔ በውስጡ አንድ ትልቅ እውነት አቃጨለ። ሐሳብ እሴትና ዋጋ እንዳለው አስተዋለ። ክህሎት እድል እንደሚፈጠር ተረዳ። ፈጠራ ደግሞ የህይወት በሮችን እንደሚከፍት በተግባር አየ። ያ አጋጣሚ ከትምህርቱ ጎን ለጎን ህይወቱን ከፈጠራ ስራ ጋር ለአንዴና ለመጨረሻ ጊዜ አስተሳሰረው። አጋጣሚው 8ኛ ክፍል ይመስለኛል። የትምህርት ቤት ላይ መኪና ሰራና በዲናሞ የምትሰራ መኪና እና የሰራውና ትምህርት ቤት ላይ አቀረብኳት። የወላጆች በዓል ላይ ነበርና ያቺ መኪና በሪሞት የምትሰራ ነች። መኪናዋ ስትሄድ ሰዎች በጣም ተገረሙ እና ሁሉም እየተነሱ ብር ምናምን ሸለሙ። በቃ ከዛ በኋላ ፈጠራ ላይ ትኩረት እሱ ላይ ማድረግ ጀመርኩኝ። በአንድ ወቅት ቶማስ ሄሊኮፕተር መስራት ፈለገ። ለዚያ ደግሞ ሞተር ያስፈልገው ነበር። በውስጡ የሚነደውን የፈጠራ ጥማት ለማስታገዝ ብዙ አማራጮችን አውጥቶ ወረደ። በመጨረሻም ሞተሩን አገኘው። ነገር ግን ቶማስ ሞተሩን ያገኘው ከእናቱ የቡና መፍጫ ማሽን ውስጥ ነበር። የማዘርን የቡና መፍጫ ሄሊኮፕተር እንሰራለን ብለን የቡና መፍጫ ኦልሬዲ እኔ ፕሮጀክቱን አሳይቼ መልሼ ገጥመዋለሁ አይነት ነበረ የመጀመሪያ የታሰበው እና የቡና መፍጫ ፈትቼ ኦልሬዲ ትምህርት ቤት ተስቼው እንትን እያልኩት የተቀመጠ ዕቃ ነበርና እሳቤ ምንድነው ያን ፕሮጀክት አቀረብኩ በኋላ ያችን ዲናሞ መልሼ ገጥማለሁ ነበርና እና ማዘር ድንገት ያን መፍጫ አንታወታል ተጠቀም እንትን ሞከረች እና መፍጫው አይሰራም። ሲታይ የለም እቃዎች ውስጥ እቃው በጣም ተበሳጭታ ተጣልተን ነበር ማዘር ጋር ሁላ ማለት ነው። ነገሩ ዛሬ ላይ ፈገግ ያሰኛል። ታሪኩ ግን የህይወት ዘመን የሚሆን ትልቅ ትምህርት ነው። ፈጠራ ስህተትና ሙከራን ይጠይቃል። ወደፊት የሚራመዱ ሰዎች ፈጽሞ የማይሳሳቱ ሳይሆኑ ከስህተታቸው እየተማሩ ወደ ስኬት ማማ የሚገሰግሱ ናቸው። ዛሬ ቶማስ በፌዴራል ቴክኒክና ሙያ ኢንስቲትዩት የ2ኛ ዓመት ተማሪ ነው። የሚያጠናው ደግሞ ዘመኑ የደረሰበትን የሰው ሰራሽ አስተውሎት። ቶማስ ኤአይን አንድ የቴክኖሎጂ መሳሪያ ብቻ እንዳልሆነ ያምናል። ምናልባትም የቀጣይ ዘመን ዕጣ ፈንታችን የሚወስን የቴክኖሎጂ አብዮት ነውም ይላል። ኤአይ የወደፊት የኛ ዕጣ ፈንታም ይመስለኛል። እኛን እስካሁን ያለው ኦልድ ሲስተሞችን አስቀርተን ትልቅ ጠቀሜታ የምናገኝበት ዘመን ነው ብዬ አስባለሁ። በኤአይ እንደሚታየው ነው። ድሮ ብዙ በርካታ የሰው ኃይል የሚጠይቁ ስራዎችን ሳይቀር አሁን በቀላሉ በኤአይ እየተሰራ ነው ያለው። በዛውም ልክ ደግሞ ሰዎችን መሳነፊያም እያደረገም ነው። ኤአይን በመጠቀም አሁን ተማሪዎች ፈተና አንብቦ ከመስራት ይልቅ በሱ የመታገዝ የቤት ስራዎችና አሳይመንቶችን እሱ ላይ ዲፔንድ የመሆን እንትኖች አሉ። ቢሆንም ግን ያለው ጠቀሜታው የበልጥ ጎልቶ ይታያል። እኔ እዚህ ጋር ኤአይን የምንጠቀምበት አጠቃቀማችን ነው የሚወስነው። እንዳልኩ ቅድም ለተማሪዎች በጣም እንደጠቀመውም ያክል በጣም እየጎዳም ያለበት እንትን አለ። በተለይ ተማሪዎች በፊት አንብበው የቤት ስራ ይሰሩ በነበረ ሰዓት አንብበው አሳይመንቶችን ይሰሩ በነበረ ሰዓት ነበር። አሁን ግን ኤአይ ከመጣ በኋላ እሱ እየቀረ ነው። በተለይ አሳይመንቶችና የቤት ስራዎች እንዲሁም እስከ ፈተና ድረስ ኤአይ ላይ ብቻ ዲፔንድ የመሆን ነገር አለ። እነሱን ነገሮች በተቻለን አቅም አስወግደን የምንጠቀምበት ከሆነ ጥቅሙ ያመነዝናል። በጣም ትልቅ ጥቅም ነው ያለው ኤአይ። ብዙ ነገር መሆን ይችላል። እንደ መምህርም ያገለግላል፣ መካሪ ይሆናል። የተለያዩ ሪሶርስ የማታገኛቸው መጽሐፍቶችን እሱን በማጣቀስ እሱ ገዛ እንዲያደርግልህ መጠቀም ትችላለህ። እኔ ኤአይ ለተማሪ በጣም ገደብ የለሽ ጥቅም ይሰጣል ብዬ አስባለሁ።
ኤአይ ሁሉንም ያግዛል። የማይገባበት የለም። የትምህርት ሴክተሩ ላይ እየገባ ነው፣ በጣም እያገዘ ነው። የጤናው ላይ፣ ሮቦቲክሱ ላይ ምን አለ እሱን ማለት ማንኛውም አሁን ዲፓርትመንት አይተህ ከሆነ ኤአይ አስፈላጊ ነው። ሁሉም ዲፓርትመንቶች ላይ እየገባ ነው። ስለዚህ ኤአይ ተስፋ አለው ማለት ነው። እንደኔ ምሳሌ እንደ አመራሮችም እንደማየው በጣም እዚህ ላይ ትኩረት ተሰጥቶ እየተሰራበት ነው። ሮቦቲክስ ላይ በተለይ በደንብ እንዲሰራበት ከላይ ከመንግስት ትልቅ ስራ እየተሰራበት ነው። ከነዛ ዓመት በኋላ ከ5 ዓመት በኋላ እነዚህን ዘርፎች ላይ ኢትዮጵያ እየተጠቀመች ያለች እንደሆነ አስባለሁ። አይኦቲ ላይ ኢንዱስትሪዎቻችን ማኑዋሊ መጠቀም ቁመው አውቶሜት ሆነው በተለያዩ በድምጾቻችን በስልኮቻችን መቆጣጠር የምንችልበት ጊዜ እንደሚሆን አስባለሁ። የመጀመሪያው ኤአይ መጠቀም መቻል ትልቁ ስራ የቤት ስራ ይመጣብናል። ብዙ አሁን ኤአይዎች እየመጡ ነው። አንዳንድ እኛን ጨምሮ ወጣቶች ግን እንዴት እንደምንጠቀምበት አላወቅንም ገና። እሱ ላይ ትልቅ ክፍተት አለ። እንዴት እንደምንጠቀምበት ባለማወቃችንም ወደ ተሳሳተ መንገድ እየወሰደን ይገኛል። እሱ ላይ ጥገኛ በመሆን ትንንሽ ነገሮች ላይ ብቻ እሱን የመጠቀም ችግር አለ። ነገር ግን ኤአይን መጠቀም መስራት ራሱ ባያቅተን እሱን ግን እንዴት ነው በደንብ የምንጠቀምበት የሚለው እንትን ትኩረት ተሰጥቶ ወጣቶች እንዲያዩበት እመክራለሁ። ያን ጊዜ ቢሆን እኔ ሞር ከትምህርት ቤት ከማገኛቸው እንትኖች በዘለለ እነዚህ ጥቃቅን ዲቫይሶች ላይ መራመር ይመስለኛል። አሁን ደግሞ ትኩረትም እየተደረገ ያለው ከትምህርት ቤት እንደሱ ላይ ስለሆነ ሞር ቶማስ ወደዛ ዘንብሎ እነዛ ነገሮች ላይ እየሞከረ ያለ ይመስለኛል። እንደዛ ነው ላደርግ የምችለው። ትምህርቴ ላይ ብቻ ፎከስ አድርጌ ንባብ ላይ ቁጭ አልልም። የሆነ ነገሮች ላይ ቴክኒካል የሆኑ ስራዎች ላይ እሞክራለሁ እና እሰራለሁ እያስባለሁ 10 ዓመት በኋላ። እኔ የምመክረው እንዲህ አይነት እድሎችን ይጠቀሙ ባይ ነው። ብዙ ሀሳቦች እንደውም ከዛ ይጀምራሉ። እዛ ሀሳብ ሳይኖርህን ገብተህ ከዛ ስትወጣ ብዙ ለካ እንደዚህም ይቻላል እንዴ፣ ነገ የራሴን ካምፓኒ መመስረት እችላለሁ እንዴ ምናምን የሚሉ ሀሳቦች ከዛም ይነሳሉ። እና እኔ ለተማሪዎች እንደነዚህ አይነት ፕሮግራሞች ላይ ቢሳተፉ ራሳቸውን ያዩበታል። አንደኛ እኛን የሚመስሉ ልጆችን እዛ መሰባሰባችን የሆነ ከንትኑ ወጥተን እንድናስብ አድርጎን ነበረ። እዛ የተለያየ ስኪል ያላቸው ልጆች አሉ፣ በሳይበር ሴኩሪቲ፣ በኤምቤድድ ሲስተም፣ ኤሮስፔስ። እዛ ያለው ሁሉም ተገናኝቶ ሀሳቡን እንትን ሲል ሁሉም እዛ ላይ ተስፋ ያላቸው ልጆች እና ራዕይ ያላቸው ልጆች ጋር ነው የምትገናኘው እና እሱ እኔም ራሴን እንዳይ አድርጎኛል። ቀጣዩ ዘመን እሱ እንደሚሆን እያወቅ ነው አሁን መዘናጋት አያስፈልገንም። እሱ ላይ ትኩረት ሰጥተን ከታች ከተማሪዎቹ ጀምሮ ትኩረት ተሰጥቶ ቢሰራበት፣ ላይ ስታርታፖች ትኩረት ሰጥተው እዚህ ላይ ስራ ቢሰሩ፣ ኢንቨስተሮች እዚህ ላይ ኢንቨስት ቢያደርጉ ትልቅ ለውጥ ይመጣል ብዬ አስባለሁ። ምክንያቱም ከሱ ማይለቀን ከሆነ እሱ ላይ መስራት ያለን አማራጭ። ቶማስ በሀገር ውስጥ በተለያዩ የቴክኖሎጂ ውድድሮች ካለፈ በኋላ በብሪክስ ዓለም አቀፍ የክህሎትና የቴክኖሎጂ ውድድር ላይ ኢትዮጵያን ወክሎ በመሳተፍ የብር ሜዳሊያ ተሸላሚ ሆኗል። ነገር ግን ቶማስን ካገኘው ሜዳሊያ በላይ ያስደነቀው ሌላ ትልቅ እውነት ነበር። ያም የኢትዮጵያ ወጣቶች በዓለም አቀፍ መድረክ ላይ እኩል መወዳደርና ማሸነፍ እንደሚችሉ በተግባር ማየቱ ነበር። ተስፋም እንዲኖረን አድርጎናል። ሞር ከኛ ይልቅ ሌሎች ቻይናዎች ምናምን እዚህ ላይ አድቫንስ የሆኑ እና ጥለውን የሄዱ አይነት ነገር ይሰማን ነበረ። እዛ ሄደን ግን ኮፒት አድርገን የሆነ እንትን ስናመጣ ለካ ብዙ አራቁንም የሚል ስሜት ፈጥሮብኛል።